ወራህመቱላሂ ወበረካቱ እንደምን አላችሁ ዘመዶቼ ወደ ቪዲዮውን ተመግባት በፊት ላይክ ሼር ፎሎ አድርጉኝ ልጆቼ እወዳችኋለሁ ልጆቼ በሀገራችን ሴት ልጅ በጣም ክብር አላት ሴት ልጅ ማክበር በጣም አባቷ እኮ እንደዚህ አርጎ በኩርኩም አይመታትም የሴት ልጅ ክብር አሁን ጊዜ ግን ልጆች ሴት ልጅ እናት ናት እህት ናት ናት ልጆች አሁን ግን ያቺ ሴት ልጅ በአገራችን እንኳን ክብረታ ወደ ውጭ እንኳን አትወጣም ነዶ አትሸከምም ውሃ ተደረሰች ውሃ አትሸከምም ሴት ልጅ የቤት ዋሊያ ነው የሚያስለምዷት የቤት መፍተል ደጋን ማረግ እሱን ነው የቤት መለቅለቅ የቤትን ስራ ነው የሚያስለምዷት ለምን ሴት ልጅ ወደ ትዳር ትትሄድ ያ ነው የቤት ሙያ የሚጠብቃት አሁን ግን እንኳን ሴት ልጅ አርጋበት ልትኖር በየስፋው ወጣ ስትል እንዲያ ዲኮላ አገራችን ዲኮላ አለ አይደለም እንዲያ ዲኮላ እየተለቀመች ይገናኙዋታል ያቺ ልጅ ያፍኗታል ይሽል ይደፍሯታል ይገናኙዋታል ይደፍሯታል ያቺ ልጅ የዱሮው ጊዜ በጣም ክብረት ነበር በእውነት በጣም ክብረት ነበር አንድ ልጅ እንኳን ልጅ አገረር ታልሆነች በማግስቱ የሰርጉ ማግስት ዳቦውን ይጋግሩና ድንገራችሁ ትልቅ ተሆነች ማለት ነው ዳቦውን ጋግረው መሐከሉ ላይ ይቀዱታል መሐከሉ ላይ ቀደው የሆነ ነገር ያስቀምጡበታል ለልጅትሽ ልጅ አገረድ አይደለችም ተብሎ አሁን ግን በየስፋው መገናኘትና መደፈር መጣበት እንዴት አይነት ጊዜ አገናኘን ደረስ በእኛ ጊዜ ግን አረ እንዲያው እንኳን ልንባልና ስብስብ አድርጎ ልጅ አገረድ ተተባለ የጥይቱ አይነት የመሽቀረሩ አይነት ብታውት የከሌዘር እየተባለ በጣም ይደምቅ ነበር ትንዳሩ አሁን እንኳን ሊደምቅ ቀርቶ በየስፋሩ የከሌለይ ብለው እንደገና ያችን ተገናኘ በኋላ ተደፈራት በኋላ መግደል ነው ምን ማለት ነው ልንገራችሁ ግን እንዲህ አይነት ነገር አላህ ይጠብቀን አላህ ፍቅር ይንጣልን የዱሮ ፍቅር ይንጣልን ልጆችም እኔ አስታውሳለሁ ልጆች እና ባካችን ራሳችን እንጠብቅ አላህ ግን የዱሮውን ጊዜ አላህ ያንጣልን የዱሮውን ጊዜ አላህ የዱሮውን አላህ ያንጣልን እወዳችኋለሁ አሰላሙ አለይኩም ወራህመቱላህ